የአክብሮት የፍቅር ሰላምታ ለሕዝብ ሚዲያ አድማጭ ተመልካቾች እንደምን ሰነበታችሁ? እንደምን ከረማችሁ? ሕዝብ ሚዲያ አድማጭ ተመልካቾች እንኳን ለአዲሱ ዓመት ለዛሬ ቀን በሰላም በጤና ያደረሳችሁ። ሕዝብ ሚዲያ ስለ ሕዝብ፣ ስለ ሀገር በጎነትን፣ ሁሉ አቀፋዊነትን፣ ሕዝባዊ መተሳሰብን፣ ለአለመግባባት መፍትሄ ሊሆኑ የሚችሉ ችግር ፈቺ መፍትሄዎችን በተለያዩ ጉዳዮች ላይ ወደ እናንተ ሲያቀርብ ቆይተዋል። የሀሳብ መሪነትን መሪ በማድረግ ዘላቂ ሰላም፣ ዴሞክራሲ፣ ልማት በአስተማማኝ ሁኔታ እንዲሰፍን የተለያዩ አበይት ጉዳዮችን ስቃኝ ቆይተዋል። ከዚህ ጊዜ ጀምሮ ይህን ጉዳይ በተጠናከረ ሁኔታ ወደ እናንተ ማቅረቡን ይቀጥላል። ሕዝብ ሚዲያ የደረሳችሁ ወገኖች ከዓመት በፊት ለሀገራችንና ለቀጠናው ሕዝቦች ይበጃሉ በማለት በጥናት ላይ ተመስርቶ የተሰሩትን ስራዎች ትመለከቱ ዘንድ ጋብዣለሁ። ሁሉ አቀፋዊ ጠቃሚ እይታዎች ናቸው። ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ወታደራዊ ጉዳዮች የተነሱበት ነው። የተለቀቁትን ሆኑ ከእንግዲህ የምለቃቸውን ቪዲዮዎች ላይክ፣ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ተከታተሉ። በዛሬው በብዙ የተወሱ ካሉ ጉዳዮች የኢትዮ ኤርትራ የቀይ ባህር ጉዳይን እናነሳለን። መፍትሄዎችንም የምንቃኝ ይሆናል። አብራችሁን ቆዩ። አሰብ የኢትዮጵያ ቀይ ባህር መዳረሻ ወደ መሆን እንደሚገባ ማንም ይረዳዋል። እንኳን ኢትዮጵያውያን ኤርትራውያንም በቅጡ የሚረዱት ይሆናል። ኢትዮጵያን የቀይ ባህር መዳረሻ ባለመብት የሚያደርጉ ብዙ አያሌ ምክንያቶች ሊኖሩ ይችላሉ። ከድሮ በታሪክ ከአክሱም ስርወ መንግስት በፊትም ጀምሮ የቀይ ባህር መዳረሻ ወደቦች ነበሩ። በአክሱም ዘመን የቀይ ባህር መዳረሻ በእጅጉ ንግዶች የሚከናወንበት ነበር። ከአረብ ምድር ጋር የተለያዩ ንግዶች ይከናወኑ ነበር። የአረብ መጠናከርና እስልምና መስፋፋት የአክሱም መንግስትን ከቀይ ባህር መዳረሻነት እንደከለከለም ይነገራል። በቀኝ ግዛት ዘመንም ሀገር ምስረታ ምዘና አንጻርም አሰብ ለኢትዮጵያ ቀይ ባህር መዳረሻ ጥቅም ይውል እንደነበረ ይነገራል። ኤርትራ ከጣሊያን ቀኝ ግዛት አገዛዝ ነጻ ወጥታ በሌላኛዋ ቀኝ ግዛት እንግሊዝ ለጊዜው ስትተዳደር ቆይታ በፌዴሬሽን ከኢትዮጵያ ጋር መቀላቀሏ ይታወቃል። ይህ ባይሆንና ኤርትራ ነጻ እንድትወጣ ቢደረግ እንግሊዝ አሰብን ለኢትዮጵያ ታስረክብ እንደነበር ምንም ጥርጥር የለውም። ይህንን በተለያዩ ቀኝ ግዛት አገሮቻቸው የተገበሩት ነገር ነው። ለባህር ወይም ውቅያኖስ የቀረቡ ሀገሮች የባህር ወይም ውቅያኖስ መዳረሻ የሆኑ ብዙ አፍሪካ ሀገሮችን አስተካክለዋል። እንዴት ቢባል የጠቅላላውን አፍሪካ ሀገሮች ባህር ወይም ውቅያኖስ አዋሳኝና የባህር አዋሳኝ ያልሆኑትን ሀገሮች በዝርዝር በመቃኘት እውነታውን መረዳት ይቻላል። ይህንን እንመለስበታለን። ባህር የማያዋስኑ ሀገሮች ውስጥ እንደ ኢትዮጵያ ለባህር የቀረበና የባህር መዳረሻ የሌለው ሀገር የለም። በቀረቤታም ከ70 ኪሎ ሜትር ባልበለጠ ከሌሎች የባህር መዳረሻ ከሆኑ አፍሪካ ሀገሮች በተለየ ሁኔታ እጅግ ለባህር ቅርብ ሆኖ ሳለ የባህር ወሳኝነት ሊያገኝ አልቻለም። እንግዲህ ከዚህ አኳያ በሀቅም አኳያ ንጉሱ ከኢትዮጵያ ጋር በፌዴሬሽን የገባችን ኤርትራ አሰብን ተረክበው የራሳቸው እድል እንዲወስኑ ቢያረጉ ኖሮ 14ተኛው የኢትዮጵያ ጠቅላይ ግዛት ባረጉና እድላቸው ወስኖ ነገር ግን አሰብን ለኢትዮጵያ ቢያውሉት ኖሮ ህወሓት መር የኢህአዴግ መንግስትም ለኤርትራ እውቅና ሲሰጥ የኢትዮጵያን ቀይ ባህር መዳረሻነት ባለመብትነት ጥያቄዎች ቢያነሳ የሻዕቢያው መንግስትም በአቶ ኢሳያስ አፈወርቂ
አሰብ ኢትዮጵያ ለመቼም እንደምትጠቀም ማስተማመኛ በመስጠት የወቅቱን የኢትዮጵያ መሪዎችን አሳስቷል። ይህ ቃል የተጠበቀው ኤርትራ በኢትዮጵያ ኢኮኖሚ ውስጥ ወሳኝና ዋነኛ ተጠቃሚ እስከሆነችና እንደ ቡና ያሉ የሀገራችን ምርቶችን ዋነኛ ላኪ ሀገር እስከነበረች እና ጥቅሟ እስከተጠበቀ ጊዜ ድረስ ነበር። ነገር ግን ጥቅሟ ሲጎል ኢትዮጵያን ከአሰብ ወደብ መዳረሻና ተጠቃሚን ሊከለክሉ ችለዋል። ብዙ በባድሜና በዚህም በተያያዘ ጦርነቶች ተከናውነዋል። የኢትዮ ኤርትራ ጦርነት ሁላችሁም የምታውቁት ነው። የህወሓት መሪዎች ለሻዕቢያ ሆደ ባሻ መሆንም ኢትዮጵያን ጎድተዋል። በትጥቅ ትግል ዘመንም ሆነ ከዛ በኋላ የህወሓት መሪዎች የትግራይ መሪዎች ለሻዕቢያ ያን ያክል ሆደ ባሻ ሆነው፣ ነገር ግን እነሱ በተለይ የህግደፍና ከዛ በፊት የሻዕቢያ መሪዎች የትግራይን ህዝብ ለጉዳት ሲዳርጉ ቆይተዋል። ይህንን የህወሓት መሪዎች በትክክል የሚረዱት እንደሆነ የሚታበል አይደለም። በጥቅሉ በንጉሥ ኃይለ ሥላሴ እና በፕሬዝዳንት መንግስቱ ኃይለማርያም ታሪካዊ ስህተቶች ሰላማዊ መፍትሄ መፍጠር የሚችሉበትን እና በኢህአዴግ አቶ መለስ ዜናዊ ቡራኬ መሳይ ኢትዮጵያ ሳይታሰብ ከአሰብ ወደብ እና ቀይ ባህር መዳረሻነት ተወግዳ ለጅቡቲ ወደ ሚሊዮን ዶላሮችን እያፈሰሰች ስትጠቀም ቆይታለች። የጅቡቲ ወደብን ኤርትራውያን የራሳቸውን እድል በራስ የመወሰን መብት በጠመንጃ አፈሙዝ ያረጋገጡ ቢሆንም ኢትዮጵያን በአሰብ በኩል ቀይ ባህር መዳረሻ ባለሙሉ መብት አልነበራቸውም። በዚህም ኤርትራ ረጅሙ ጅራታማ ቀይ ባህር ወሰን ኖሯት ኢትዮጵያ ግን ከባህር መዳረሻነት አጥታ ለጉዳት ስትዳረግ ቆይታለች። ይህ ፍትሃዊ አይደለም። በዚህ በማይነገር ኢትዮ ኤርትራ ንትርክ ሁለቱም ሀገሮች ክፉኛ ተጎድተዋል። ታዲያ ምን ይሻላል? ከዳግም ኢትዮ ኤርትራ የማያባራ ንትርክና ጦርነት ይልቅ ሰላማዊ መፍትሄ አይሻልም? ህዝብ ሚዲያ ሀሳብ ፖለቲካ መፍትሄ ለማቅረብ ይፈልጋል። እንግዲህ ሀሳብ ነውና አይክፋችሁ፣ የሚከፋችሁም አይክፋችሁ። የኢትዮጵያ ቀይ ባህር መዳረሻ ንትርክ ዘላቂ መፍትሄ አንደኛውና ዋናው ፍጹማዊ ይቅርታ ነው። ፍጹማዊ ይቅርታ በሁለቱ በኢትዮጵያ መሪዎችና በኢትዮጵያ ህዝብ፣ በኤርትራ መሪዎችና በኤርትራ ህዝብ መካከል ፍጹማዊ ይቅርታ ሊመጣ ይገባል። ይህም በኢትዮ ኤርትራ በፌዴራል መንግስትና ኤርትራ መሪዎች መካከል ፍጹማዊ ይቅርታ፣ ትግራይ ህወሓት ክልላዊ ጊዜያዊ መንግስት፣ የትግራይ ህወሓት መሪዎችና የክልሉ ጊዜያዊ መንግስት መሪዎች እንዲሁም የህግደፍና የኤርትራ መሪዎች መካከል ፍጹማዊ ይቅርታ ሊመጣ ይገባል ወይም ሊከሰት ይገባል። አማራ ክልልና አስተዳደሩ እንደውም ሰላም የሚሰፍን ከሆነ እነዚህ ክልላዊ አስተዳደርና ፋኖ ኃይሎች ያሉበትን ይሄን ጉዳይ በፍጹማዊ ይቅርታ መታረቅ ይገባቸዋል። ኢትዮጵያና ኤርትራ አፋር መሪዎች መካከልም ቀጠናውን ሰጥቶ መቀበል በኤርትራና ኢትዮ ትግራይ፣ አማራ፣ አፋር መካከል ሊኖር ይገባል። ይህ ሰጥቶ መቀበል አንዱን አካል ብቻ በወገንተኝነት የሚጠቅም ሳይሆን ሁሉ አቀፋዊ ሁሉም የቀጠናው ህዝቦች ጎረቤት ክልሎች የሚጠቀሙበት ቢሆን ነው። የኢትዮ ኤርትራ የድንበር ውሳኔና የአሰብ ወደብ የሁለትዮሽ አገልግሎትን ስራ ላይ ማዋል ነው። ኢትዮጵያ ፌዴራልና ትግራይ መሪዎች እና ኤርትራ መንግስት መሪዎች የኢትዮ ኤርትራ አልጀርስ ስምምነትን ያለመመምታት መተግበር ይገባቸዋል። ኢትዮ ኤርትራ አልጀርስ አግሪመንት ኦልሬዲ ያለቀለት በፍርድ ቤት የተወሰነ ስለሆነ ይህንን
ስራ ላይ ለማዋል ፈቃደኛ መሆን አንዱ ሊከወን የሚገባ ነው። ምክንያቱም ሰላም ለማምጣት በኢትዮጵያና በኤርትራ መካከል ሰላም እንዲመጣ ይሄ አንዱ ወሳኝ ጉዳይ ነው። ዓለምም የሚያውቀው ስምምነት በመሆኑ ኤርትራ የአሰብ ወደብና የአካባቢ ቀይ ባህር ሰርጥ በሰጥቶ መቀበል መርህ ለኢትዮጵያ ለመስጠትና ኢትዮጵያም በዚህ ፋንታ ሊመጥን የሚችለውን ተመጣጣኝ ሀብት መስጠትም አንዱ ነገር ነው። ይሄ አንዱ ትልቁ ስምምነት ሊመጣ ይገባል። ከጦርነት የተሻለ ነውና የሚመጥን የመሬት ስፋት ሊሆን ይችላል በኢትዮጵያ በኩል የሚቀርበው። በኤርትራ ድንበር ከወልቃይት ከዚህ ውስጥ እንግዲህ ከዚህ መፍትሄዎች ውስጥ ብዙ መፍትሄዎች አሉ። እንግዲህ መፍትሄዎች ሊመጡ የሚችሉት በድንበር አካባቢ ባለው መሬት ላይ ሊሆን ይችላል ወይም በጠቅላላ በሌሎች ሊሆን ይችላል። እሱንም እንደርስበታለን። እንግዲህ ለአሰብና አሰብ አካባቢ እና ለባህር መዳረሻነት በሰላም ለመፍታት በኤርትራ ድንበር ከወልቃይት ሁመራ በኩል ለመስጠት መደራደር ይቻላል። ምናልባት ይህ ድርድር ትግራይ፣ አማራና አፋር ክልሎችን በየፋንታቸው ሰጥቶ መቀበልን መሪ ባደረገ የሚከወን ሊሆን ይችላል። ለምሳሌ ትግራይ የኢትዮጵያን አንድነት በጠበቀ ሁኔታ ባረጋገጠበት ሁኔታ ከሱዳን ጋር የሚዋሰን ሆኖ የተወሰኑ ወረዳዎች ከወልቃይት ለትግራይ ክልል ማስረከብ ወይም የተወሰነ መሬት ከኢትዮጵያ አፋር ወደ ትግራይ ማካለል ሊሆን ይችላል። በዚህ በፋንታ ማለት ነው። መሬትን ከአሰብ ወደ ትግራይ ክልል ለመወሰን እንዲሁም የመንገድ መሰረተ ልማት በአፋር ክልል ወደ አሰብ የሚወስደውን በመስጠት ይሆናል። አፋር ለትግራይ የመተላለፊያ መንገድ መስጠት ሊሆን ይችላል ወይ ሃይዌይ መዘርጋት ሊሆን ይችላል። እንግዲህ የሚነጋገሩበት ይሆናል ማለት ነው። በጠረጴዛ ዙሪያ የሚመክሩበት አካሄድ እጅጉን የተሻለ ይሆናል። ኢትዮጵያ አፋሮች ከአሰብ ጋር ስለሚዋሰኑ ወይም ስለሚጠቃለሉ ቀጥተኛ ሙሉ ተጠቃሚ ይሆናሉና የትኛውን አማራጭ አፋሮችም ለመስጠት ፈቃደኛ መሆን ቢችሉ አማራ ወልቃይት ላይ ጥያቄ እንዳለው ይታወቃል። በአሁኑ ጊዜም አማራን በአማራ ስም እንደሚተዳደር ይታወቃል። እና ይህን ደግሞ ለማካካስ ከወሎ በኩልም ምናልባት በኢህአዴግ ዘመን ትግራይ ስር የነበሩ ቆቦ አካባቢ መስጠት ሊሆን ይችላል። ሌሎችም አማራጮች ሊሆኑ ይችላሉ። ወይም ከወልቃይት በኩል የተረፈውን ወደ ጎንደር ማካለል ሊሆን ይችላል። ዋናው ነገር ለሰላም እጅ መስጠት ነው። ዊን ዊን ሶሉሽን ሁሉም የሚጠቀሙበት የድንበር ንትርክ ከአማራ ክልል ስር የሚተዳደሩን ለመወሰን እንግዲህ መደራደር ይቻላል ማለት ነው። ይህ የማይሳካ ከሆነ በመሬት ስጦታ የማይሳካ ከሆነና የአሰብ ወደብና የቀይ ባህር መዳረሻ ለኢትዮጵያ ለመስጠት ኢትዮጵያ በበኩሏን ልትደራደርባቸው የሚችላቸው ብዙ አማራጮች አሉ። ለምሳሌ የህዳሴ ግድብ ኤሌክትሪክ ኃይልን ለኤርትራውያን በነጻ ማቅረብና ኤርትራን በህዳሴ ግድብ ኤሌክትሪክ ኃይል ኤሌክትሪፋይ ማድረግ መሰረተ ልማትን ይህንን ወደ ኤርትራ ምድር የሚዘረጋውን መሰረተ ልማት ሊያቅፍ ይችላል የኢትዮጵያ ወጪ። ወይም ደግሞ የህዳሴ ግድብ ኤሌክትሪክ ኃይልን ለኤርትራን በነጻ ማቅረብ ብቻውን በሚሊየን ዶላሮች እንደሚያስወጣ መታወቅ አለበትና ኤርትራውያን መሪዎች፣ ህዝቦች ይህንን ባንክሮ ቢያጤኑት። ኢትዮ ቴሌኮም አገልግሎትም ሊሆን ይችላል። ኢትዮ ቴሌኮም አገልግሎት ለኤርትራ በነጻ ማቅረብ። በኤርትራ ብዙ የቴሌኮም መሰረተ ልማቶች የተስፋፉ አይደሉም። በትግራይ የነበሩም በትግራይ ጦርነት ወይም በሰሜን ኢትዮጵያ ጦርነት ወድመዋል። እንኳንስ በኤርትራ ያለው ማለት ነው። ስለዚህ ኢትዮ ቴሌኮም አገልግሎት ለኤርትራ በነጻ ማቅረብም ይቻላል። ይህንም አንድ አማራጭ ወይም
የመደራደሪያ ሀሳብ ሊሆን ይችላል። ቴሌኮም መሰረተ ልማትን ሊያቅፍ ይችላል። ይህም ጉዳይ ኢትዮጵያ አየር መንገድ አገልግሎት ገቢ ውስጥም የተወሰነ ሼር መስጠትም ሊሆን ይችላል። ነገር ግን ይህ ሁሉ ሊመጥን የሚገባ አካሄድ ነው ማለት ነው። ሁለቱንም ሀገሮች ሊጠቅም በሚችል አካሄድ ማለት ነው። እንግዲህ አሁን እንደምታዩት ከዚህ ከተደረገው ካርታ ውስጥ ቡሬ በኢትዮጵያ አፋር የምትገኝ ቦታ ነች። ከቡሬ እስከ አሰብ ድረስ ከ70 ኪሎ ሜትር በ76 ሚሊዮን ከ70 ኪሎ ሜትር ያልበለጠ ርቀት ነው። ይህ በሃይዌይ ሲደገፍ እጅግ በጣም የቀረበ ቦታ ነው ማለት ነው። ምናልባት እነዚህ ከወልቃይት አካባቢ የሚታዩ ነገር ከሆነ ደግሞ እንደዚህ ቦታዎች ሁመራ አለ፣ ማይካድራ፣ አፍታ ሁመራ፣ አዲረመጽ፣ አብዱ እንደዚህ ነገሮች ሊታዩ ይችላሉ። ነገር ግን ይህ በጥናት ላይ ተመስርቶ የሚወሰን የሚደራደሩበት ሊሆን ይችላል። ይሄ ድርድር በሶስተኛ አካል ሊሆን ይችላል ወይም በሁለቱ ሀገሮች ባለሙያዎች ሊሆን ይችላል ማለት ነው። ከመቀሌ ወይም ከመቀሌ እስከ አሰብ የተወሰነ ርቀቶች አሉት። እንደ አፋር አፍዴራ እንደ አፋር የቀረበ አይደለም ይታወቃል። ስለዚህ እዚህ ላይም አይቶ መደራደር የሚቻል ይሆናል ማለት ነው። ሁለቱ ሀገሮች ይህን የተቀደሰ ሰላማዊ መፍትሔ ወይም ሌሎችን አማራጭ መፍትሔዎችን ወደፊት በማምጣት ከተግባቡ በኋላ ሌሎች እጅግ ጠቃሚ የኢትዮ ኤርትራ ሁለንተናዊ ግንኙነቶችን ማጠናከር ቢችሉም በጣም ይመረጣል። ህዝቦቹ እና መንግስቶቻቸው እጅግ ጠቃሚ ይሆናል፣ ይጠቀሙበታል። የትኛውም አካል ተቃዋሚውም ታጣቂውም ኢትዮጵያ ውስጥ ሰላም ማምጣት እንዳለበት ማንም ያውቃል። ይሄ በጦርነት ከመፍታት ሰላማዊ አማራጭ ይመረጣልና ሌሎችም ሁሉም የኢትዮጵያ የፖለቲካ ማህበረሰብና ህዝብም ተጠቃሚ ይሆናል። ኤርትራንም ሙሉ በሙሉ ተጠቃሚ ይሆናሉ። ብዙ ያልተስተዋሉ ጉዳዮች ስላሉ ሁለቱ ሀገሮች ሲጎዱ ቆይተዋል፣ እልህ ውስጥ በመግባት ማለት ነው። ሌሎች ስምምነቶች የሚሹ ወሳኝ ሁለንተናዊ ቀጠና አበይት ጉዳዮችም አሉ። ይህንን የምንመለስበት ሆኖ ነገር ግን የኢትዮ እና የኤርትራ የሁለትዮሽ ኢኮኖሚያዊና ማህበራዊ ስምምነቶች ሊከናወኑ ይችላሉ። የቀይ ባህር መዳረሻነትና ሊመጥን የሚችል አካሄዶች ስምምነቶች ከተደረጉ በኋላ ያ ቋሚ ሆኖ የማይሻር የማይለወጥ ሆኖ ነገር ግን ሊለወጥ ወይም ደግሞ እንደ ሁኔታው ሊሻሻል ከሚችለው ስምምነቶች አንፃር አንዱ የኢትዮጵያና የኤርትራ የሁለትዮሽ ኢኮኖሚያዊና ማህበራዊ ስምምነቶች ሊሆኑ ይችላሉ። በኢትዮጵያና በኤርትራ መካከል የተደረጉ የሁለትዮሽ የኢንቨስትመንት ስምምነቶች የኢትዮ ኤርትራ ኢኮኖሚ ውህደት ሊሆን ይችላል። እንደ ስምምነት ኢኮኖሚ መዋሃድ ይችላሉ። ሁለቱ ሀገሮች ኢትዮ ኤርትራ በኮንፌዴሬሽን ስምምነቶችን ካሄዱ ወይም ሊስማሙና ሊዋሃዱ ይችላሉ። ኮንፌዴሬሽን ወይም ቀጠናዊ ስምምነቶችን ሊመጡ ይችላሉ። ኢትዮጵያ፣ ኤርትራ፣ ጅቡቲና ሶማሊያ የጋራ ፓርላማ ስምምነቶችም ሊደረጉ ይገባሉ። እነዚህ በእጅጉ የተቃኙና የተዳሰሱ ጉዳዮች ናቸው። ይህንን ለወደፊት ደረጃ በደረጃ ማቀርብ ይሆናል። ከዚህ በፊትም የቀረቡና በዚህ በህዝብ ሚዲያ ቻናል ውስጥ የተዳሰሱ ጉዳዮችም አሉበት ማለት ነው። ቀጠናዊ የኢትዮጵያ፣ ኤርትራ፣ ጅቡቲና ሶማሊያ ኮንፌዴሬሽን ስምምነቶችም ሊካሄዱ ይችላሉ። በተለይ ይህ ቀጠናዊ ስምምነት አሁን በዓለም ከተጋረጠው የኢኮኖሚ እና ወታደራዊ
ግብ ግቦች አንፃር እነዚህ በድህነት የሚታወቁ የአፍሪካ ቀንድ ጫፍ ሀገሮች ኢትዮጵያ፣ ኤርትራ፣ ጅቡቲና ሶማሊያ በኮንፌዴሬሽን ወይም በፓርላማ ደረጃ ተስማምቶ ከዚህ ከተጋረጠባቸው የድህነት አደጋ የሚላቀቁበት ሁኔታዎች ሊኖሩ ይችላሉ። የዛሬውን በዚህ አበቃለሁ። ሰላምና ጤና በረከት ከእናንተ ጋር ይሁን። በሰላም ቆዩኝ።